ዛሬ የምናወራው ስለ ዓለማችን ጥንታዊና ውጤታማ የውበት ሚስጥር ነው። በማህበራዊ ሚዲያም ሆነ በህንድ ጎዳናዎች ላይ እስከ ወገብ የሚደርስ እንደ ገመድ የወፈረና እንደ መስታወት የሚያብረቀርቅ ፀጉር አይታችሁ መገረማችሁ አይቀርም። ለብዙ ዓመታትም የምዕራባውያን የገበያ ማስታወቂያዎች ይህ የዘር ወይም ጄኔቲክስ ጉዳይ ነው አሊያም ደግሞ የእድል ጉዳይ ነው እያሉ ሲነግሩን ቆይተዋል። ነገር ግን ወደ ማንኛውም የህንድ ቤት ብቅ ካሉ ከዚህ የተለየ እውነታ ያገኛሉ። ጥንታዊ የህንድና የህክምና ጥበብ አዩርቬዳ እንደሚለው ፀጉር ዝም ብሎ የሞተ ሴል አይደለም፣ ኬሺያ ነው ይሉታል። ይህም ማለት የውስጣዊ ጤንነታችን፣ የአጥንታችን ጥንካሬና የነርቭ ስርዓታችን መገለጫ ነው። ውድ የቢቲዩዝ ሚጣ ተከታታዮች እንኳን በውበትና በጤና ቆያችሁ። በዛሬው ቪዲዮአችን ስለ ህንድ ሚስጥራዊ ፀጉር አያያዝ በደንብ ፈትፍተን እናያለን። ስለ ዘይት ብቻ ሳይሆን ስለ ባዮሎጂ፣ ስለ ጭንቅላት ቆዳ ወይም ስካልፕ ፒኤች መጠን፣ ስለ ደም ዝውውርና ስለ አምላ እና ብሪንግራንች ሳይንሳዊ ይዘት እንነጋገራለን። የዚህ ቪዲዮ መጨረሻ ላይም ዝም ብሎ አሰራር ሳይሆን ፀጉራችሁን እስከ መጨረሻው የእድገት ጣሪያ እንዴት እንደምታደርሱት ጥልቅ እውቀት ይኖራቸዋል። ወደ ቪዲዮ ከመግባታችን በፊት ግን ሰብስክራይብ በማድረግ የዩቲዩብ ቤተሰቦቻችንን ተቀላቀሉ። የህንድ ፀጉር እድገትን ለመረዳት በመጀመሪያ ስለ ፀጉር ማሰብ አቁመን ስለ ጭንቅላት ቆዳ ማሰብ አለብን። በአዩርቬዳ እይታ የጭንቅላት ቆዳ እንደ አፈር ነው፣ ፀጉር ደግሞ ልክ እንደ ተክል። አፈሩ ደረቀ፣ የተሰነጠቀ ወይም ደግሞ በኬሚካል የተበከለ ከሆነ የፈለጉትን ያህል የቅጠል ማብቂያ ኮንዲሽነር ቢቀቡት ተክሉ ሊያድግ አይችልም። አብዛኞቹ ዘመናዊ ሻምፖዎች ሶዲየም ሳውሬል ሰልፌት ይይዛሉ። ይህ ኬሚካል ቆሻሻን ቢያስወግድም እንደ ሰደድ እሳት የጭንቅላታችንን የተፈጥሮ ዘይት ጠራርጎ ይወስዳል። ይህ ሲሆን ቆዳችን ራሱን ለመከላከል ሲል ከመጠን በላይ ዘይት ያመነጫል። ውጤቱም ስሩ የቅባት ጫፉ ደግሞ ደረቅ የሆነ ፀጉር ይሆናል። የህንድ ሚስጥር የሚጀምረው ከፒኤች ባላንስ ነው። እንደ ሪታ ያሉ ተፈጥሯዊ የህንድ እጽዋቶች የፒኤች መጠናቸው 5.5 አካባቢ ነው። ይህም ልክ እንደ ሰው ቆዳ መጠን ማለት ነው። እነዚህን በመጠቀም ፀጉርን ሳይጎዱ ማጽዳት ይቻላል። አሁን ደግሞ በጣም ታዋቂ ወደሆኑት የሶስቱ ታላላቅ እጽዋት ኬሚስትሪ እንሂድ። እነዚህ እጽዋቶች አረንጓዴ ወርቅ በመባል ይታወቃሉ። በህንድ የፀጉር ዘይቶች ውስጥ መሰረት የሆኑ ሶስት ዋና ዋና እጽዋቶች ናቸው። የመጀመሪያው አምላ ኢንዲያን ጉስቤሪ የምንለው ነው። አምላ በእጽዋት ዓለም ውስጥ ካሉ ከፍተኛ የአንቲኦክሲዳንት ምንጭ ነው። ከብርቱካን በ20 እጥፍ የሚበልጥ ቫይታሚን ሲ ይዟል። ይህም የፀጉር ስራ እንዳይላላና እንዳይረግፍ ያደርጋል። ሁለተኛው ብሪንግራንጅ፣ በሳንስክሪት ቋንቋ ብሪንግራንጅ ማለት የፀጉር ንጉስ ማለት ነው። ይህ እጽዋት የደም ስሮችን በማስፋት ወደ ፀጉር ስር ኦክስጅንና ምግብ በከፍተኛ ሁኔታ እንዲደርስ ያደርገዋል። ይህም አዲስ ፀጉር እንዲበቅል ይረዳል። ሶስተኛው ደግሞ ብራህሚ ይባላል። ፀጉራችሁ የሚሰባበር ወይም የሚነቃቀል ከሆነ ብራህሚ መፍትሄ ነው። በፀጉር ዘንጋ ላይ እንደ መከላከያ ጋሻ በመሆን ፀጉር እንዲወፍርና ጥንካሬ እንዲኖረው ያደርጋል። አሁን ደግሞ ወደ ቻምፒ ጥበብ እንሂድ። ቻምፒ ማለት በህንድ ባህል የራስ ቅል ማሸት ወይም ደግሞ ስካልፕ ማሳጅ ማለት ነው። እንዲያውም ሻምፖ የሚለው የእንግሊዝኛ ቃል የመጣው ከዚህ የህንድ ቃል። የሳይንሱም እይታ ቆዳን ስናሽ ዝም ብለን ዘይት እየቀባን አይደለም፣ በጭንቅላታችን ላይ ያሉትን የማርማ ነጥቦችን እያነቃቃን ነው። ይህም የነርቭ ስርዓታችን እንዲረጋጋና በጭንቀት ወይም ስትረስ ምክንያት የሚመጣን የፀጉር መርገፍ ይቀንሳል። ታዲያ በጭራሽ ቀዝቃዛ ዘይት አትጠቀሙ። ለብ ያለ ዘይት ወደ ፀጉር ቀዳዳችሁ በቀላሉ የመግባት አቅም አላቸው። ታዲያ አሁን በቤታችን ውስጥ እንዴት ባህላዊ የፀጉር ዘይት ማዘጋጀት እንደምንችል እኔ የመጀመሪያ የሚያስፈልጉን ግብአቶች ናቸው። በመጀመሪያ ላይ የምናገኘው ታዲያ ከነዚህ ግብአቶች መካከል አንደኛው 200 ሚሊ ኦርጋኒክ የኮኮናት ዘይት ወይም ደግሞ የሰሊጥ ዘይት ነው። ሁለተኛ 2 የሾርባ ማንኪያ የአምላ ዱቄት፣ 1 የሾርባ ማንኪያ አብሽ እና ጥቂት የካሪ ቅጠሎች ናቸው። ሶስተኛው ሚስጥራዊ ንጥረ ነገር ነው፣ 1 የሻይ ማንኪያ ጥቁር አዝሙድ ዘይት። ታዲያ አሰራሩ እንዴት ነው ካላችሁኝ፣ በመጀመሪያ በእንፋሎት ማሞቅ። ዘይቱን በቀጥታ እሳት ላይ አታድርጉት፣ ንጥረ ነገሮችን ያጠፋባቸዋል። ከፈላ ውሃ ላይ በሰሃን ቀንሳችሁ አሞቁት። ሁለተኛው መዘፍዘፍ፣ እጽዋቱን ጨምሩበት። ዘይቱ ወደ አረንጓዴነት ሲቀየር ንጥረ ነገሮች ወደ ዘይቱ እየገቡ እንደሆነ ያሳያል።
ታዲያ በመጨረሻ ዘይቱ ከቀዘቀዘ በኋላ ለ48 ሰዓታት ያክል በጨለማ ቦታ ላይ ማቆየትና አጥልሎ መጠቀም ነው። አሁን ደግሞ የውስጣዊ ጤንነት ሚስጥር ላይ እንሂድ። የፈለግነውን ዘይት ጭንቅላታችን ላይ ብንቀባ የውስጥ ጤንነታችን ካልተስተካከለ ፀጉራችን ደካማ ይሆናል። በህንድ ባህል የፀጉር ጤንነት ከአጥንት ጥንካሬ ጋር የተያያዘ ነው። ታዲያ ለዚህም መፍትሄዎቹ አንደኛ የካሪ ቅጠል መመገብ፣ በቀን ውስጥ ከ5 እስከ 6 ቅጠሎችን መመገብ ለብረት ወይም ደግሞ አይረን እና ፎሊክ አሲድ ምንጭ ነው። ሁለተኛ የመዳብ ኩፐር ውሃ። ብዙ ህንዳውያን በመዳብ ዕቃ ያደረ ውሃን ይጠጣሉ። መዳብ ፀጉር ቀለሙን ጠብቆ እንዲቆይና ያለ ጊዜው እንዳይሸብት ይረዳል። ሶስተኛ ፕሮቲን። ባቄላ፣ ምስርና ለውዝ የፀጉር ግንባታ የሆነውን ኬራቲን ለማምረት የግድ ያስፈልጋሉ። ታዲያ ይህንን ካልን እንዴት በ30 ቀን እንደ ህንዶቹ ፀጉራችንን ማሳደግ እንችላለን ወደሚለው እንሂድ። ለ30 ቀናት የሚቆዩ የፀጉር ለውጥ ልምምድ እንድታደርጉ የሚያግዛችሁ ፕሮግራም ይህንን ይመስላል። እስኪ ከሳምንት ቀናቶች መካከል 3 ቀናቶችን እንምረጥ። ለምሳሌ እሁድ፣ ማክሰኞና ሐሙስ። እሁድ ቀን ላይ በዘይት በደንብ ማሸት፣ ለ2 ሰዓታትም አቆይቶ በለስላሳ ሻምፑ መታጠብ። ማክሰኞ ኢንቨርሽን ሜትድን መጠቀም፣ ለ4 ደቂቃ ጭንቅላትን ወደ ታች ደፍቶ ወይም ዘቅዝቆ ያለ ዘይት ማሸት። ይህ ደም ወደ ጭንቅላት እንዲፈስ ያደርጋል። የሳምንቱ የመጨረሻ ቀን የሆነውን ሐሙስ ደግሞ የሩዝ ውሃ ወይም ደግሞ የፖም አረቄ ወይም አፕል ሲነደር ቪንገር ተጠቅመን ፀጉራችንን በደንብ መቀባት። ታዲያ በየቀኑ ማታ ፀጉራችንን በሻሽ ወይም ደግሞ በሳተን ሸፍነን መተኛት። ይህንን ካልን ከላይ ያስቀመጥናቸው ቪዲዮዎች እንደሚረዳችሁ ተስፋ አደርጋለሁ። የህንድ ፀጉር እድገት ተአምር ብቻ ሳይሆን ለፀጉር የሚሰጥ ትኩረትና እንክብካቤ ውጤት ነው። እነዚህ ስርዓቶችን ከተከተላችሁ ፀጉራችሁ ማደግ ብቻ ሳይሆን ጠንካራና ጤናማ ይሆናል። ይህንን ትምህርታዊ ቪዲዮ ስለተከታተላችሁ አመሰግናለሁ። ከወደዳችሁትም ላይክ፣ ሰብስክራይብ እና ሼር በማድረግ ለጓደኞቻችሁ አጋሩት። እናንተም እነዚህን ከላይ ያስቀመጥናቸውን ግብአቶች በመጠቀም ምን አይነት ለውጥ እንዳገኛችሁ ኮሜንት ላይ አሳውቁን። መልካም ጊዜ